ሁሉም ቢንቀሳቀስ ቢጣጣር እንዳቅሙ በስራ ነበረ አገር መጥቀሙ ቢሰራ ቢደክም ሁሉም ሰው ቢተጋ አምላክ ችሮን ነበር የተፈጥሮን ጸጋ በዚች በለመሬ በዚች በለመደ ሁሉም ቢተባበር ሁሉም ቢፈቅድ። አመሰግናለሁ። ስሜ እጥፍ አለም ሀብቴ ይባላል። የአንኮበር ወረዳ ሴቶች ወጣቶች ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ነኝ። ያው እንደሚታወቀው በዚህ በክረምት በጎ ፍቃድ 2018-2019 በርካታ ተግባራቶችን ይዘን እየተንቀሳቀስንበት ያለንበት ሁኔታ አለ። ያው እንደሚታወቀው በዝግጅት ምዕራፍ በርካታ ኦሪንቴሽኖችን የተለያዩ እቅዶችና አቀድ ስራዎችን ሰርተናል። አሁን የምንገኘው ተግባር ምዕራፍ ላይ ነው። የመጀመሪያው ተግባር ምዕራፍ ብለን የያዝነው የተለያዩ መፋሰሻ ቦዮችን የማጽዳት ስራ እየሰራንበት ያለንበት ሁኔታ ነው ያለው። ያው እንደሚታየው በርካታ የመንግስት ሰራተኞች የተሳተፉበት ያለበት ሁኔታ አለ። ይሄ ብቻ አይደለም እና ሌሎች ከዚሁ ጋር ተያይዞ እንግዲህ በዚህ በክረምት በጎ ፈቃድ ከምንሰራው ከምገባ እስከ አዲስ ቤት ስራ ነው። ለቤት ጥገናና ለአዲስ ቤት ስራ የሚውሉ የተለያዩ ግብአቶችን የማሰባሰብ ስራ፣ የተለያዩ ኮሚቴዎችን በማዋቀር የሀብት ማሰባሰብ ስራዎችን እየሰራን እንገኛለን። ፎካሎችን ጭምር ወደዚህ ስራ በስፋት በጥልቀት እና በትጋት እንዲገቡ ያው በቴክኒክ ኮሚቴ ግምገማ ላይ አጠናክረን የቀጠልንበት ሁኔታ አለ። ክረምት በጎ ፈቃድ ያው ያለምንም ክፍያ በነፃ የሚሰራ ስራ ነው። ያን ተከትሎ የህሊና የነፍስም ስራ ነውና ሁሉም ሰው ያንን አውቆ ያው እንደሚታየው ሁሉ በተነሳሽነት ስራውን እየሰራ እየታዘዘልን ይገኛል። ለዚህ ደግሞ ያው ሁሉንም ትልቅ አክብሮትና ምስጋና ነው በእኔ በኩል የምቸረው። ጅምር ላይ ያለ ነው። ይሄንን ደግሞ አጠናክረን እንቀጥላለን። ለዛ ደግሞ ያው ንቁ እገዛችሁን ተሳትፏችሁን እንድታደርጉ እያልኩ አደራ ነው የምለው። በእኔ በኩል ያለኝ ሀሳብ ይሄ ነው። አመሰግናለሁ። የከተማችን መልካም አቀማመጥ በጣም ያው ወጣ ገባ ከመሆኑ ጋር ተያይዞ ብዙ ጊዜ መሰረተ ልማቶች ይሰራሉ። ግን ብዙ ጊዜ እድሜ አገልግሎት ሳይሰጡ ቶሎ የሚበላሹበት ሁኔታ ነበር የነበረው። ያው ሁላችሁም እንደምታውቁት በዚህ ክረምት መግቢያ ላይ ያው ከሰጪን ኮንስትራክሽን ባገኘው ድጋፍ ለውስጥ ለውስጥ መንገድ የመጠገን ስራ ተሰርቷል። ክረምት እንደመምጣቱ ተያይዞ እንዳምናው ችግር እንዳይገጥመን ያው የአካባቢው ማህበረሰብ ራሱ አካባቢውን ተፋሰስ ስራ እየሰራ ነው። ሁለተኛ ደግሞ በክረምት በጎ ፈቃድ የተለያየ የህብረተሰብ ክፍሎች እየሰሩ ነው። ዛሬ ደግሞ ያው መንግስት ሰራተኛው በዚህ ደረጃ ችግሩን ለመቅረፍ የራሱን አስተዋጽኦ እያደረገ ስለሆነ ከዚህ በፊት የነበረውን ችግር በዘላቂነት ሊፈታ የሚችል ስራ እየተሰራ ነው ብለን ነው ምናምን። ስሜ ያው ፈለቀ ምህረት ነኝ። የትምህርት ጽሕፈት ቤት የሙያ ፈቃድና እድሳት ቡድን መሪ ነኝ። በጎ ፈቃድ በጣም ከሚያስደስተኝ ስራ አንዱ በጎ ፈቃድ ነው። ምክንያቱም በጎነት ለራስ ነው ይባላልና እኔ በበጎ ፈቃድ 3 ጊዜ ደም ሰጥቻለሁ እዚህ ወረዳ ላይ ማለት ነው ቀድሞ። ከዛም በመቀጠል ባለፈው ሳምንት እንጨት ለድሆች ቤት መስሪያ እንጨት ቆርጠን ልጠን አስቀምጠናል። ዛሬ ደግሞ ይሄ በጣም ትልቅ ሀብት የፈሰሰበት መንገድ ድሆቹ ይሄዱበታል፣ ሀብታሞቹ ይሄዱበታል፣ ማንኛውም ሰው ማህበረሰብ የሚጓዝበት መንገድ ስለሆነ ዝም ብሎ ውሃ ከወሰደው የመንግስት ሀብት የህዝብ ሀብት ነው። ወደ 1 ዓመት ሳያገለግል ይሄ መንገድ ይፈርሳል። ስለዚህ እኛ ጊዜያችንም አይጎዳም፣ ስራም አይጎዳም። መጥቶ እንደዚህ በህብረት ሰርቶ ውሃ ማፈሳሻ ወይ በመስራቴ እኔ በጣም ደስተኛ ነኝ። ወደፊትም እሰራለሁ። ይህንን ላስተባበሩ ሰዎችም ጭምር እኔ ትልቅ ክብር አለኝ። በጋራ ሆነን ተባብረን ካልሰራ ነው ዝም ብለ ዳር ሆነን ይሄኛው መንገድ እንደዚህ ሆኖ ነበር ዝም ብሎ ያውታል። ማን ነው ያውታል? ምን ነው እኛ ነን እኮ ያለን። እኛው ስለሆነ መስራት ያለብን እያንዳንዱ የጽሕፈት ቤት ኃላፊ ሰራተኛውን ይዞ ወደ ስራ መውጣት አለበት ባይ ነኝ።
ሁሉም ሰው መውጣት አለበት። ማህበረሰቡ የከተማ ነዋሪ መኖር አለ፣ ወጣቱ መስራት አለበት፣ ሴቱ መስራት አለበት። አገር እንግዲህ የግለሰብ የአንድ ሰው ሁለት ሰው ሳይሆን አገር የህዝብ ናት። ማን ይደርስብን ነበር ቢጣጣ ቢረዳዳ ሁሉም በአንድነት ቢጣጣ ቢረዳዳ ሁሉም በአንድነት ቢጣጣ ቢረዳዳ ሁሉም በአንድነት ቢጣጣ ቢረዳዳ ሁሉም በአንድነት ያም ቢተባበር የት ይደረስ ነበር ያም ቢተባበር የት ይደረስ ነበር መረዳዳት ሲኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር ቢተባበር በሙያው በእውቀቱ ስራም ባህል ቢሆን